ወደ ኢትዮጵያ መሄድ በምትችል ሰዓት ብለሻል። መቼ ነው ህፃን እሱ የእሱን ውሳኔ አላውቅም። ትምህርት ቤት መግባት እድሜዋ ሲደርስ ግን ወደ ኢትዮጵያ እንደሚያመጣ ታውቃለህ። ትምህርት ቤት መሄጃ ፋይናንሻሊ አልካዳትም። አሁን አድርሷት የማይመጣ ሰጥሽ ምናምን አልካዳትም። ላሳይሽም ምናምን አላላት ሩታ ፋይናንሻል ችግር አይደለም። አሁን ወደ ኢትዮጵያ ማትሄድበት ምክንያት ምንድን ነው? የገንዘብ ችግር አይደለም ማለት ናኒ ቀጥሮ ምን ኤክስትራ ገንዘብ እየከፈለ አባትየው ብቻ ነው ማድረስ የሚችለው ወደ ኢትዮጵያ። እሱ አሁን ማይሄድበት ምክንያት ምንድን ነው? አድርሷት ማይመጣበት ምክንያት እሷን ማለት ምንድን ነው? የገንዘብ እጥረት አለ፣ ትኬት መረጫ ምናምን አጥቶ አይደለም። ካምፓኒ ወደ ሌላ ካምፓኒ ሽፍ አድርጓል ይመስላል አሁን ላይ። ፕሮሰሱ ወረቀቱ ሂደት ላይ ነው ያለው። ወረቀቱን ሂደት ሲጨርስ የፍቃድ ወረቀት አስገብቶ እንደሚመጣ አውቃለሁ። ኦኬ አባት ወይ እናት ብቻ አይደለም ይዞ መሄድ የሚቻለው ልጅ ውክልና ከተሰጠ ማንም ሰው ይዞ መሄድ ይችላል። እኔ በቅርቡ አንዲት እናት ከዱባይ ሺሻ ቤት የምትሰራ ሺሻ ቤት ፖሊስ ገብቶ ሺሻ ቤቱ ተጠቅሞ ፖሊስ ገብቶ ይዟት ድንገት እሷ ልጇን ጎረቤት እየከፈለች ታስቀምጥታ ልጇን እንዳስቀመጠች ነበር ስራ ቦታ የነበረችው። ከሺሻ ቤት ቀጥታ ወደ እስር ቤት ገባች። እስር ቤት አታ ማለት ነው 15 ቀን ሙሉ ስታለቅስ ምን ጎረቤት ያስቀምጥን አላመኗትም። ሺሻ ቤት ስላገኘኋት አላመኗትም ልጅ አላት ነው። ከዛ ዝም ብለው ወደ ሀገር ቤት ላከ። ከገባች በኋላ አልቅሳ ቪዲዮ ሰርታ እኔ ጋ ይዘዋት መጡ። እኔም ገንዘብ ስቤ ቀምጣት ለሄደችዋ ልጅ ደሞዟን የ2 ወር ከፍለን በእራካ ሰብስብ ይዛል ከፍለን ትኬት ቆርጠን ውክልና እሷ ኢትዮጵያን ልካ ያቺ ልጅ ይዛ ገባ። እናቷን አስረክብቻት በቪዲዮ አሳይቻለሁ ለህዝቡ። ስለዚህ ለጉና ከታት ያካል ማን ሰው ይዞ ገባ ለእናትየው ሊያስረክባት ይችላል ፈቃደኛ ሆነ። ኦኬ እሺ። እሱን ደግሞ ታውቂያለሽ። አሁን እኔ በቤት እሷ የረችበትን ሁኔታ ምናምን ማለት ምንም አይነት በነባ ውስጥ ተውናት ምንም አይነት አስተዋጽኦ እንዳደረግን የአቅማችንን ድጋፍ እንዳላደረግን ተደርጎ ስለተቀረበ ያንን ምላሽ ለመስ እንጂ ይህ ጉዳይ ደግሞ ቀጥታ የሚመለከተው እሱን ስለሆነ የእሱን ቁጥር ልክልሻለሁ። ከእሱ ጋር ይሻለ ከእሱ ጋር ትነጋገሩት። አሁን ይህ ጉዳይ ቀጥታ የሚመለከተው እሱን ነው። እኔ ምላሽ ሊሰጥሽ የፈለግኩትኝ አብሮ ቤተሰቡ ስለሆነ እህቱ ስለተባለ በእርግጥ እኔ ስም አልተነሳ ማንም እሷም አታነሳውን ብለው ታነሳውን ስሜን ሰላምነት የነበራት እህቱ ስለተባለ እና የእህቴ ስም አገባውን ለተነሳ ነው ምላሽ ልሰጥሽ የመጡትኝ። ይሞ ቀጥተኛው ጉዳይ ከአዚዝ ጋር ሚስና እሷና አዚዝ እንደሚያመቻች ምን እንደሚያደርጉ በልጅቷ ላይ መወሰድ የሚችሉት ቢሆን እኔ ሶስተኛ ወገን ነኝ። ለህፃን ሻላላ ምንም አይነት እኔ እንዳማልዳትኛ እንድናማልዳት እንዳማላጅ። ስለዚህ ችግር የለም። አንቺ ቁጥር ላኪልኝ፣ እኔ ማናገረውና መልሱ ከሱ እንሰማለን። እናመሰግናለን። መልካም አመሰግናለሁ። እኛም እናመሰግናለን። ሚሚ እሙ ይኸውልሽ እኔ ባዶ ቤቱ እንዳልጣላት የምታወራልኝ ልጅ እዚህ ውስጥ ባድግ ነው። እኔ ባዶ ቤት እያታለ ጥልሽ እንዳልመጣሽ እኮ ማስረጃ ተገኘ እኮ። ቅድም ምን አለ ራሷ ደውላና ልጅህን ተቀበል ስትለው ለምን ተቀበልሽ? ተቀበያ ፖሊስ ነው የምጠራብሽ አላት። አሁን የአዚዝን ቁጥር ሩታ ትልጅ ይዤ እነግርሻለሁ። አይልክልሻለሁ ዋትስአፕ። አይዞሽ የልጅ ናፍቆት አብዛኛው ተንዚ ነው። እኔ እናቴ በጣም ከባድ ነው እና ቻይ ጊዜ እና መፍትሄ አይጠፋም። አይዞሽ አንዲት ሴት ምንም ተወሳሪቱ ሌባ ትሁን የፈለገ ነገር ትሁን እናት ከሆነች ግን ከልጇ መለየት ማለት እናትና ልጅን መለያየት እጅግ በጣም እና እስር ቤት ገላ እስር ቤት የገባች እናት እንኳን ልጇ እስር መጣ እንዲያያት ይፈቀድላል። ሰው ከሌላት ልጇ ይዛ እስር ቤት ልትገባ እንኳን ይፈቅድላታል። እናት ልጅን የሚለይ ምን ከሞት ውጭ እና ልጅ ሁሌም ከእናቱ ማደግ ያለበት የእናት መጥፎ የለውም። ምንም ትሁን እናት እና ስለዚህ ገቢ ያለሽ ልጅ የምታሳድጊበት ቆራረጥ መሰለኝ። እሺ ገቢ ያለሽ ልጅ የምታሳድጊበት ጣቢያ ነገር አለሽ? አዝራ ቀራለው እዚህ ሰራለው ሳድጋት ነው ያምጡልኝ። እዛም ማሳደጊያት ያለው ሰው ሀገር